ዛሬ ሁላችንም ስንጠብቅ የነበረው ቀን ነው። ሰላም ጤና ይስጥልኝ ውድ የደሱ ተች ቤተሰቦች፣ ዛሬ በማህበራዊ ሚዲያ ታሪካችን ታይቶ የማይታወቅ በጎነትና አንድነት የነገሰበት ድንቅ ዜና ይዤላችሁ ቀርቤያለሁ። በቲክቶክ ገጹ ከ5.8 ሚሊዮን በላይ ተከታዮች ያሉት የዘመኑ እንቁ ወጣት አዶናይ ብርሃነ በቲክቶክ ባደረገው ታላቅ የፎሎወርስ ቻሌንጅ አንጋፋውን ዘማሪ ገብረ ዮሐንስ ገብረ ጻድቅን አዲስ መኪና አሸልሟል። ይህ ታሪክ እንዴት ተጀመረ? የአዶናይ ሚስጥርስ ምንድነው? እስከ መጨረሻው አብራችሁን ቆዩ። የማህበራዊ ሚዲያ ንጉስ አዶናይ ብርሃነ ስሙ ሲነሳ ብዙዎች የሚያውቁት በቲክቶክ ባለው ከፍተኛ ተጽዕኖ ነው። በአሁኑ ሰዓት ከ5.8 ሚሊዮን በላይ ተከታዮችን በማፍራት ቀዳሚው ኢትዮጵያዊ ወጣት ነው። አዶናይ ይህን ሰፊ ተከታይ ያገኘው እንዲሁ አይደለም። በጥንካሬውና ከሰው ጋር ባለው ቀረቤታ እንዲሁም ዝናውን ለበጎ ተግባር በማዋሉ ነው። አዶናይ ዝነኛ መሆን ማለት መክበር ብቻ ሳይሆን ሌሎችን ማክበርና ማገዝ መሆኑን በተግባር እያሳየ ይገኛል። አዶናይ ብርሃነ በቀጥታ ስርጭት ፕሮግራሞቹ በሚሊዮኖች የሚቆጠሩ ኢትዮጵያውያንን በአንድነት የማንቀሳቀስ ብቃት ያለው የዘመኑ እንቁ ወጣት ነው። አዶናይ ቲክቶክን ከመዝናኛነት ባለፈ የሀገራችን ባለውለታ የሆኑ የጥበብ ሰዎችና አገልጋዮችን ለማክበርና ለመርዳት ትልቅ ድልድይ ሆኗል። በሀገር ውስጥና በውጭ ያሉ ኢትዮጵያውያን በእርሱ ላይ ያላቸው እምነት ዛሬ ለደረስንበት ታላቅ ስኬት መሰረት ሆኗል። የአዶናይ የአሸላሚነት ታሪክ ሲነሳ ቀዳሚ ተጠቃሽ አንጋፋው የኪነ ጥበብ ባለሙያ ጋሽ ሰለሞን ተካ ናቸው። አዶናይ ከብሩክ ሪል ስቴት ጋር በመተባበር በቀረበው ጥሪ መሰረት የሪል ስቴቱ ገጽ 1 ሚሊዮን ተከታዮችን እንዲያገኝ ከፍተኛ ርብርብ ተደረገ። ህዝቡም ለአዶናይ ቃል ምላሽ በመስጠት ቻሌንጁን አሳካው። በዚህም ምክንያት ጋሽ ሰለሞን ተካ ከብሩክ ሪል ስቴት የመኪና ሽልማቱን ለመቀበል በቅተዋል። ይህ ተግባር አዶናይ ለታላላቆች ያለውን ክብር ለመጀመሪያ ጊዜ በይፋ ያስመሰከረበት ጊዜ ነበር። በመቀጠልም በገጠሩ ሀገራችን ክፍል ፊልሞችና ቀረጻዎችን የገጠሩን ማህበረሰብ ህይወት፣ ባህልና ወግ በሚገርም ብቃት በመተወን የምናቀውን ተወዳጁን አርቲስት ሱራፌል ተካን ለጥበብ የሰጠውን ዋጋ የተረዳው አዶናይ በድጋሜ የፎሎወርስ ቻሌንጅ በማስጀመር ህዝቡን አስተባበረ። የአዶናይ ተከታዮችም ሱራፌልን በማክበር ቻሌንጁን ፈጽመው አርቲስቱ መኪና እንዲሸለም አድርገዋል። ይህ ሽልማት ለሱራፌል ተካ ትልቅ ብርታትና የህዝብ ፍቅር መግለጫ ሆኖታል። በትላንትናው ዕለት ደግሞ አዶናይ ሌላ ታሪክ ሰርቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ አገልጋይ የሆኑት ዘማሪ ገብረ ዮሐንስ ገብረ ጻድቅ ለረጅም ዓመታት በዝማሪያቸው ህዝበ ክርስቲያኑን ሲያጽናኑና ሲያስተምሩ የቆዩ ባለውለታ ናቸው። ከ2 ወር በፊት አዶናይ ከእስማኤል ዴንታል የጥርስ ህክምና ጋር በመሆን የጀመረው የ1 ሚሊዮን ቻሌንጅ በስኬት ተጠናቋል። በአዶናይ አስተባባሪነትና በህዝቡ ርብርብ እስማኤል ዴንታል የገባውን ቃል አክብሮ በትላንትናው ዕለት ለዘማሪ ገብረ ዮሐንስ ገብረ ጻድቅ መኪናውን አስረክቧል። ይህ ድል የአዶናይ ብልሃት፣ የእስማኤል የጥርስ ህክምና ልግስናና የኢትዮጵያውያን አንድነት ውጤት ነው። ውድና የተከበራችሁ የደሱ ተች ቤተሰቦች፣ የዛሬው ዘገባችን በአዶናይ ብርሃነ አማካኝነት የታየው ድንቅ የፍቅር ጉዞ ይህን ይመስል ነበር። አዶናይ ዝናና ተጽዕኖን ለራስ ክብር ብቻ ሳይሆን እንዲህ ባለውለታዎችን በማክበርና የደከሙትን ለማበረታታት እንደሚውል በተግባር አሳይቶናል። ይህ ወጣት ላሳየው ትህትናና ቅንነት እንዲሁም ለታላላቆቹ ላለው ልዩ ክብር ሁላችንም ልናመሰግነው ይገባል። በተለይም ደግሞ ይህ ቻሌንጅ ግቡን እንዲመታ ለተሳተፋችሁ ፔጁን ፎሎ በማድረግና ሼር በማድረግ ለተባበራችሁ ኢትዮጵያውያን በሙሉ ምስጋናችን የላቀ ነው። እናንተም ይህን ቪዲዮ ላይክ፣ ሼር በማድረግ እንድትተባበሩኝ በአክብሮት ጠይቃለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በድጋሜ ለዘማሪ ገብረ ዮሐንስ እንኳን ደስ አለዎት እያልኩ ለዛሬው እዚህ ላይ አበቃው።
ደሱ ተች ነበርኩ። መልካም ቆይታ።